crooked. To be fair, I'm not crooked, but let's Really? let's Well, you continue. play right into their hands. Let's continue. You're either crooked or you're stupid. But Mr. President, ኩል ዓለምን በሳቅና በድንጋጤ የሞላው ክስተት በዊስኮንሲን ግዛት በሚገኝ አንድ ገጠራማ የእርሻ ቦታ ላይ ፕሬዝዳንት ዶናልድ ትራምፕ ከኤንቢሲ ታዋቂ ጋዜጠኛ ክሪስቲን ዊልከር ጋር ለ50 ደቂቃ የዘለቀ ቃለ መጠይቅ ማድረጋቸው ነበር። ይህ ትዕይንተ ፊልም ፍራንስ ፕሬስ እንደዘገበው በአንድ አሮጌ ጎተራ በረት ውስጥ የተደረገ ቃለ መጠይቅ ሲሆን በላያቸው ላይ ባለው የብረት ጣሪያ ላይ ከባድ የክረምት ዝናብ ነጎድጓድና መብረቅ ይወርድ ነበር። ትራምፕ በርጅና ጉልበታቸውና አፍንጫቸው ላይ ባለችው ቁጣ ትግስት ተደምሮበት ድምጻቸውን ከፍ አድርገው ለመናገር ቢገደዱም ዝናቡ ጣሪያውን ሲደበድበው ድምጹ እጅግ ያስተጋባ ስለነበር ጋዜጠኛዋ አንድ መዝገብ ጥያቄዎችን እያከታተለች ከአንገት በላይ በሚመስል ቃና ቃለ መጠይቁን እናቆሙ ስትል ጠይቃ ነበር። አራዳው ትራምፕም በጨዋ ደንብ አይ እኛ ኮርሻ ላይ ነን፣ ህዝቡ እንቺ ወደ አንድ ወገን ያገደልሽ ቆሻሻ ነሽ፣ እኔ ከዚህ ጋር በቃኝ በማለት ማይክሮፎኑን ነቅለው ቃለ መጠይቁን በቁጣ አቋርጠው ወጥተዋል።